እሺ ሰላም እንዴት ናችሁ? ዛሬ ከፓርት ዋን የቀጠለውን ፓርት ቱ ሚኒንግ ኦፍ ኤክስፖነንት ኤንድ ሎ ኦፍ ኤክስፖነንትስ የሚለውን የዩኒት ስሪ ኤክስፖነንሻል ኤንድ ሎጋሪትሚክ ፈንክሽን ቀጣይ ክፍል እንመለከታለን ማለት ነው። በጋራ አብረን እንቆይ። ሚኒንግ ኦፍ ኤክስፖነንት ኤክስፖነንት ማለት ምን ማለት ነው የሚለውን ባለፈው ለማየት ሞክረናል። ዛሬ ደግሞ ጀስት ቀጣይ የምንመለከተውን ሀሳብ በደንብ እንዲያግዝልን አንድ ጊዜ ተመልከተ ነው እናልፋለን ማለት ነው። እዚች ጋራ የምትመለከተዋ የተጻፈችዋን ነገር ስንመለከት አን ኤክስፖነንት ቴልስ አስ ሃው መኒ ታይምስ ዘ ቤዝ ኢዝ መልቲፕላይድ ባይ ኢትሰልፍ። ኤክስፖነንት የሚለው ነገር የሚነግረን ምንድን ነው ማለት ነው? ቤዙ ራሱን በራሱ ምን ያክል ጊዜ እንዳባዛ የሚነግረን ቁጥር ነው ማለት ነው። እዚህ ጋር ለምሳሌ ኤ ዘ ፓወር ኦፍ ኤን አለ እና ኤ ስንት ጊዜ ነው ራሱን በራሱ ያባዛው? ኤን ታይምስ ነው። ኤን ማለት ኤክስፖነንት ናት። ምን የምትነግረን? ቤዟ ኤ ራሷን በራሷ ስንት ጊዜ እንዳባዛች የምትነግረን ናት ማለት ነው። ስለዚህ ኤክስፖነንት ማለት ባጭሩ ይሄ ነው። ቱ ዘ ፓወር ኦፍ ስሪ ብዬ ባስቀምጥ የስሪ ስራ ምንድን ነው ማለት ነው? እዚህ ጋር ሁለት ራሷን በራሷ ስንት ጊዜ እንደምታባዛ ነው የምትነግረኝ ማለት ነው። ይሄ ሲቀመጥ ሁለት ሲባዛ በሁለት ሲባዛ በሁለት በቃ ባጭሩ ይሄ ነው። ኤክስፖነንት ማለት ቤዝ ራሱን በራሱ ስንት ጊዜ እንዳባዛ የሚነግረን ቁጥር ነው ማለት ነው። ስለዚህ ቀጥሎ የምንመለከተው ነገር ሎ ኦፍ ኤክስፖነንት ነው ማለት ነው። ኤክስፖነንቶችን ከኤክስፖነንቶች ጋር በተያያዘ የተለያዩ ጥያቄዎች ሲሰጡ ሶልቭ የምናደርግበት መንገድ አለ ማለት ነው። የመጀመሪያው ሎ ምንድን ነው? ተመሳሳይ ቤዝ ኑሯቸው የተለያየ ኤክስፖነንት ሲኖራቸው የምንከተለው ህግ አለ። ያ ህግ ሎ ዋን ላይ የተቀመጠ ሲሆን እንዴት ነው የተሰጠን? እዚህ ጋር ተመሳሳይ ቤዝ አለን ኤ የተባለ ነገር ግን እዚህ ጋር እንደምትመለከቱት ፓወራቸው ወይም ደግሞ ኤክስፖነንታቸው የተለያየ ነው ማለት ነው። ስለዚህ እንደዚህ ሲሰጠ ምንድን ነው የምናደርገው? ኮመን ቤዝ እንወስድና ኤክስፖነንቱን መደመር ነው ማለት ነው የሚሆነው። ስለዚህ እዚህ ጋር ማጠናከሪያ ኤግዛምፕል ስንመለከት ቱ ዘ ፓወር ኦፍ ስሪ ተሰጠን። እሺ ከዛ በኋላ ታይምስ አለና ቱ ዘ ፓወር ኦፍ ፎር ቤዛችን ምንድነው? ተመሳሳይ ነው። ስለዚህ ሁለትን አሴ ቤዝ እንወስዳትና ኤክስፖነንታቸው የተለያየ ስለሆነ ሶስት ሲደመር አራት እናደርገዋለን። ከዛ በኋላ ይሄ ቱ ዘ ፓወር ኦፍ ሰቨን ይመጣል ማለት ነው። በዚህ መልኩ እንደዚህ አይነት ጥያቄዎች ሲሰጡን በዚህ መልኩ ኤክስፖነንታችን አቃለን እናስቀምጣለን ማለት ነው። ሎዋን ይሄንን ይመስላል ማለት ነው። ቀጥሎ ሎቱ ሲሆን ሎቱ ደግሞ ከሎዋን የሚለየው ምንድን ነው? ተመሳሳይ ሆኖ ነገር ግን መሀል ላይ የሚጠቀመው ኦፕሬሽን ማካፈል ወይም ደግሞ ዲቪዥን መሆኑ ብቻ ነው እንጂ ሌላ ልዩነት የለውም ማለት ነው። እና እዚህ ጋር ኤ ዲፈረንት ፍሮም ዜሮ ያልንበት ምክንያት ደግሞ ምንድን ነው? ሁልጊዜ ኤ ዘ ፓወር ኦፍ ኤን ዘ ሆል ኦቨር ችኛው ማካፈል ዲቪዥን አይደለች? ዘ ሆል ኦቨር ኤ ዘ ፓወር ኦፍ ኤ። ስለዚህ እዚህ ጋር እንዳጋጣሚ ነው ኤ ዜሮ ሆነች ማለት አንዲፋይንድ ስለሚሆን ለዛ ነው ኤ ዲፈረንት ፍሮም ዜሮ የሚለውን እዚህ ጋራ ያስቀመጥ ነው። ለዛ ነው ማለት ነው፣ አንዲፋይንድ እንዳይሆንብን ነው ማለት ነው። ከዛ በተጨማሪ በቃ ተመሳሳይ ኤክስፖነንት ተመሳሳይ ቤዝ ሲኖረን ኤን እንወስዳለን። ከዛ ዲቪዥን ስለሆነ ከላይኛው ፓወር ላይ የታችኛውን ፓወር እንቀንሳለን፣ ከኤን ኤምን እንቀንሳለን። ከዛ እንደዚህ አድርገን ሲምፕሊፋይ አድርገን እናስቀምጠዋለን ማለት ነው። ፎር ኤግዛምፕል እዚህ ጋር ስሪ ዘ ፓወር ኦፍ ሲክስ ሲካፈል ስሪ ዘ ፓወር ኦፍ ስሪን የተሰጠን። ስለዚህ ምንድን ነው የምንሰራው ማለት ነው? ሶስትን አስ ኤኮመን ቤዝ እንወስድና ከስድስት ላይ ሶስትን እንቀንሳለን። ከዛ ሶስት ዘ ፓወር ኦፍ ስሪ ይመጣል ማለት ነው። ስድስት ሲቀነስ ሶስት ሶስት ስለሆነ ስለዚህ ሎቱ ደግሞ ይህን የሚለን እንደዚህ መቃለል ያለበት ተመሳሳይ ቤዝ ኑሮት ነገር ግን የተለያየ ኤክስፖነንት ኑሯቸው መካፈል ያለባቸው ቁጥሮች ሲያጋጥሙን በዚህ መልኩ ይህንን ሎ በመጠቀም እናቃልላለን ማለት ነው። ሎ ስሪ ላይ ደግሞ የምንመለከተው ምንድን ነው? ተመሳሳይ ቤዝ ወይም ደግሞ ተመሳሳይ ኤክስፖነንት የምንለው ነገር የለንም እዚህ ጋር። ጀስት እዚህ ጋር ምንድን ነው የምናደርገው? አንድ ቤዝ ነው ያለን። ለየት የሚያደርገው ነገር ግን ምንድነው? ከውስጥ አንድ ኤክስፖነንት ይኖረዋል፣ ከውጭ ደግሞ ሌላም ኤክስፖነንት ይኖረዋል። ስለዚህ በዚህ ጊዜ እንዴት ነው ሲምፕሊፋይ የምናደርገው የሚለው ነው የሚነግረን ማለት ነው። ይሄኛው ሎ እዚህ ጋር እንደምትመለከቱት አንድ ቤዝ አለን፣ ከውስጥ አንድ ኤክስፖነንት፣ ከውጭ ደግሞ ሌላ ኤክስፖነንት አለ። ስለዚህ እዚህ ጋር ማድረግ የሚጠበቅብን ነገር ምንድነው? ጀስት እቺን ብሬስ ወደ ማባዛት መቀየር ብቻ ነው የሚጠበቅ። ስለዚህ ኤን እንጽፍና ኤም ከውጭ ላይ ኤን ከኖረብን ምንድነው የምናደርገው? ኤን እንጽፋለን። ከዛ ኤም ሲባዛ በኤን አለቀ። በቃ እንዲህ ነው የምናስቀምጠው ማለት ነው። እዚህ ጋር ኤግዛምፕል እንስራ ካልን ስሪ ቱ ከውጭ ደግሞ ሌላ ኤክስፖነንት አለ። ስለዚህ ሶስትን ወስዳለሁ፣ ሁለትም እንዳለች ትቀመጣለች። እችኛዋን ብሬስ ማነው እችኛዋን ብራኬት ወደ ማባዛት መቀየር ማለት ነው። ጂዝ ኢኳል ቱ ስሪ ዘ ፓወር ኦፍ ሲክስ ሆነ ማለት ነው። በዚህ መልኩ ይሄኛውን ጥያቄ ደግሞ እንደዚህ አይነት ኤክስፖኔንሻል ፋንክሽን ሲሰጡን ደግሞ በዚህ መልኩ ነው ማለት ነው ሲምፕሊፋይ የምናደርገው። ሎ ፎር ደግሞ
ከእስካሁኖቹ ለየት የሚለው ሁለት የተለያየ ቤዝ ያላቸው ቁጥሮች ናቸው የመጡት ማለት ነው። ማንና ማን የሚባሉ ኤ እና ቢ የሚባሉ። ስለዚህ እንደዚህ ሲሰጠን እና ኤክስፖነንቱ የምንጠቀመው ኤክስፖነንት ግን የጋራ ሲሆን ከዚህ በፊት በምናውቀው ዲስትሪቢዩቲቭ ፕሮፐርቲ እያልን የተማርናቸው ሀሳቦች አሉ አይደሉ? ማሰራጨት ማለት ነው። ወይም ደግሞ ተጣማጅነት ባህሪ አሶሲዬቲቭ ያልነው እቺ ኤን ለኤም ታገለግላለች፣ ለቢም ታገለግላለች። ስለዚህ ስናስቀምጥ ኤን እናደርግና ከዛቺ ኤክስፖነንት ለኤም ትሆናለች፣ ሲባዛ ድጋሚ ለማንም ትሆናለች፣ ለቢም ትሆናለች ማለት ነው። ስለዚህ ይሄ አቀማመጥ ሲምፕሊፋይድ ሆኖ ወይም ደግሞ ተበትኖ ሲቀመጥ በዚህ መልኩ ይቀመጣል ማለት ነው። ይሄ ተበትኖ ሲቀመጥ ነው፣ ሲምፕሊፋይድ ተደርጎ ሲቀመጥ ነው። ሶሪ ሶ 2 ታይምስ 3 ዘ ፓወር ኦፍ 3 ከውጭ ሲሰጠኝ ምንድን ነው ማለት ነው የዚህኛው አሰራር የሚሆነው እቺ 3 ለሁለትም ለዚችኛዋ 3ም ትሆናለች። 2 ዘ ፓወር ኦፍ 3 ታይምስ 3 ዘ ፓወር ኦፍ 3። በዚህ መልኩ ይህን ጥያቄ እንሰራለን ማለት ነው። ሎ 4 ይህንን ይመስላል። ሎ 5 ደግሞ ከሎ 4 ምንም አይለየውም። የሚለየው ምንድነው? ይሄኛው ማባዛት መሆኑ ነው። ይሄኛው ደግሞ ማካፈል መሆኑ ብቻ ነው። ስለዚህ ምንድነው የምናደርገው? ልክ እንደ ቅድሙ እቺን 4 ለሁለትም ለሶስትም መስጠት ነው ማለት ነው። ቱ ዘ ፓወር ኦፍ 4 ዘ ሆል ኦቨር 3 ዘ ፓወር ኦፍ 4 ይሆናል ማለት ነው። ስለዚህ አጠቃላይ ሎ ኦፍ ኤክስፖነንት ይህንን ይመስላል ማለት ነው። ሶ ሎ ኦፍ ኤክስፖነንትን በዚህ መልኩ ከተመለከትን ቀጥሎ ደግሞ መጽሐፋችን ላይ ያለውን ኤክሰርሳይዝ እንስራና የበለጠ ግልጽ ይሆንልናል ማለት ነው። እንጀምር ማለት ነው። የመጀመሪያው አንደኛው ጥያቄ ምንድን ነው? የአንደኛው ጥያቄ ሚኒንግ ኦፍ ኤክስፖነንት ብዬ ካስረዳኋችሁ ነገር ጋር የተገናኘ ሲሆን ሁለተኛው ላይ ያለው ጥያቄ ደግሞ ሎ ኦፍ ኤክስፖነንት ያማከለ ጥያቄ ነው ማለት ነው። ስለዚህ ሁለቱንም ቀስ በቀስ እየሰራ እንሄዳለን ማለት ነው። የአንደኛው ጥያቄ ላይ ምንድን ነው የተሰጠን ጥያቄ? ፎር ዘ ፓወር ኦፍ ቱ ነው የተሰጠን። ስለዚህ እቺ ሁለት ምንድን ነው የምትነግረን ማለት ነው? አራትን ሁለቴ አባዙት ነው እያለችን ያለችው። ስለዚህ 4 ሲባዛ በ4 በቃ ፔሪድ ስንት ይመጣል? 16 ጨረስን ማለት ነው። ይሄ ጥያቄ በዚህ መልኩ ነው የሚሰራው ማለት ነው። ቀጥሎ ቢን እንሰራለን። ቢ ደግሞ ምንድን ነው የሚለው? ኔጌቲቭ 4 ዘ ፓወር ኦፍ ቱ ነው የሚለው። ስለዚህ ይህም ተመሳሳይ ነው። ስለዚህ አራትን ስንቴ ላባዛው? ሁለቴ። ለምን? ኤክስፖነንቱ ሁለት ስለሆነ 4 ሲባዛ በአራት 4 ጊዜ 4 ስንት ይመጣል? 16 ይመጣል። ከቅድሙ ጥያቄ ለየት የሚያደርገው ግን ምንድን ነው? እዚህ ጋር ከውጭ ኔጌቲቭ አለች። ስለዚህ ኔጌቲቭን መጨረሻ ላይ ማስቀመጣችንን መርሳት የለብንም ማለት ነው። እሺ፣ ስለዚህ ቀጣዩ ጥያቄ ደግሞ ሲ ነው ማለት ነው። እሺ፣ ቀጣዩ ደግሞ ጥያቄ ሲ ነው። ኔጌቲቭ 4 ዘ ፓወር ኦፍ ቱ ነው የሚለው ማለት ነው። ከቢ የሚለየው ይሄ ጥያቄ ምንድን ነው? የቢ ጥያቄ ላይ ያያችሁት ከሆነ ብራኬት የለውም። የሲ ጥያቄ ግን ኔጌቲቭን ብራኬት ውስጥ አስገብቶታል ማለት ነው። በመሀላቸው ያለው የሁለቱ ጥያቄዎች ልዩነት የብቻ ነው፣ ብራኬት መኖሩና ለመኖሩ ማለት ነው ለኔጌቲቭ። ስለዚህ ስንሰራ ኔጌቲቭ 4 ሲባዛ በኔጌቲቭ 4 አድርገን እንጽፋለን። አራትን በአራት መጀመሪያ ቁጥሩን እናባዛለን 16 ይመጣል። ሁለት ያባዙ ስለተባለን ኤክስፖነንታችን ሁለት ስለሆነ ማለት ነው። ኔጌቲቭ ደግሞ መልሶ በኔጌቲቭ ይባዛል፣ ፖዘቲቭ 16 ይመጣል ማለት ነው። ስለዚህ የሲ ጥያቄ መልስ 16 ነው ማለት ነው። እሺ የሲን ጥያቄ ከሰራን ቀጥሎ ደግሞ የምንመለከተው ዲን ነው ማለት ነው። የዲ ጥያቄ ደግሞ ምንድነው የሚለን? ኔጌቲቭ ከዛ ከውስጥ ኔጌቲቭ 3 ዘ ፓወር ኦፍ 3 ይሆናል ማለት ነው። ኔጌቲቭ ዋን ለጊዜው እንተዋትና በኋላ እንጠቀምባታለን። ይሄንን መጀመሪያ እንስራው። ይሄ ሲሰጠን ምንድነው ፍሮም ኤክስፖነንት ኮንሴፕት የምንረዳው ነገር ሶስትን ስንቴ ነው የምናባዛት? 3 ምክንያቱም ኤክስፖነንት 3 ስለሆነ። ስለዚህ ኔጌቲቭ 3 ሲባዛ ኔጌቲቭ 3 ሲባዛ ኔጌቲቭ 3 እናደርገዋለን ማለት ነው። ኔጌቲቭ 3 በኔጌቲቭ 3 ፖዚቲቭ 3 በ3 9 ይመጣል። ሲባዛ በ3 ድጋሚ 27 ይመጣል። ከዛ ኔጌቲቮቹን ደግሞ ለብቻ እናባዛለን። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ፣ ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ ይመጣል ማለት ነው። ስለዚህ መልሳችን ኔጌቲቭ 27 ሆነ። ግን ቅድም ላይ እንተዋት የተባባልናት ውጭ ላይ ያለችው አንድ ኔጌቲቭ ስላለች በኔጌቲቭ ይባዛና ኔጌቲቭ በኔጌቲቭ ተጣፍቶ ፋይናል አንሰራችን 27 ነው ማለት ነው የሚሆነው። ስለዚህ የዲን ጥያቄ በዚህ መልኩ እንሰራለን ማለት ነው። ኤክሰርሳይዝ 3.1 ላይ የአንደኛው ጥያቄ እንዳጠቃላይ ሊጠይቀን የፈለገው ነገር ምንድን ነው ማለት ነው?
ኤክስፖነንት የሚለውን ኮንሴፕት ተረድተነዋል ወይ የሚለውን ለመፈተሽ የመጣ አይነት ጥያቄ ነው ማለት ነው። ሶ የአንደኛውን ከሰራን አሁን ደግሞ ለኦፍ ኤክስፖነንቶችን ደግሞ ምን ያክል አግኝተናቸዋል፣ ምን ያክል ተረድተናቸዋል የሚለውን ደግሞ ቼክ ለማድረግ ወይም ደግሞ የበለጠ ኢላቦሬት ለማድረግ ኤክሰርሳይዝ 3.1 ላይ ኮሽንቱ እንሰራለን ማለት ነው። ኮሽንቱ ኤ ጥያቄ ምንድን ነው የሚለው ኤ ዘ ፓወር ኦፍ 3 ሲባዛ ኤ ዘ ፓወር ኦፍ 2 ነው የሚለው። ይሄኛው ጥያቄ በየትኛው ሎ ነው የሚሰራው? በዚህ ሎ ነው የሚሰራው። ኤ ዘ ፓወር ኦፍ ኤም ሲባዛ ይቅርታ ኤ ዘ ፓወር ኦፍ ኤን በሚለው ሎ ነው የምንሰራው ማለት ነው። እንደዚህ ሲሰጥ የምናደርግ ነው የተባባልነው። ቤዙ አንድ አይነት ስለሆነ አንድ ኮመን ቤዝ እንወስድና ፓወሮቹን መደመር ብቻ ነው የተባባልነው ማለት ነው። ስለዚህ እዚህኛው ጥያቄ ላይ ስንሰራ ምንድን ነው የምናደርገው? ኤን እንወስዳትና ፓወሮቹ 3 እና 2ን መደመር ነው ማለት ነው። ፋይናሊ መልሳችን ኤ ዘ ፓወር ኦፍ 5 ይመጣና እንጨርሳለን ማለት ነው። ሶ የኤ ጥያቄ በዚህ መልኩ ይሰራል። እዚሁ ላይ ትይዩ የቢን ጥያቄ ደግሞ እንስራው። ኤ እና ቢ ልዩነታቸው ምንድን ነው? የኤ ማባዛት መሆኑ የቢ ደግሞ ማካፈል መሆኑ። እዚህ ጋር ማካፈል ነው፣ የኤ ደግሞ ማባዛት መሆኑ ብቻ ነው። ስለዚህ የቢን ስንሰራ ኤ ዘ ፓወር ኦፍ 5 ዞል ኦቨር ኤ ዘ ኦቨር 2 ነው አይደለ? ይሄኛው ጥያቄ የሚሰራው በዚህኛው ሎ ነው። ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ቢሰጠን ያው ኤን አዜ ኮመን ወስደን ኤም ሲቀነስ ኤን እናደርጋለን የሚለው ሎ ነው የምንጠቀመው። ስለዚህ ኤን እንወስድና ከላይ 5 አለች አሴ ፓወር ከታች ያለችውን 2 እናመጣለን። እንቀናነሳቸውና መልሳችን ኤ ዘ ፓወር ኦፍ 3 ይመጣል። ሰው ማካፈል ከሆነ ምልክታችን እንቀንሳለን፣ ማባዛት ከሆነ ደግሞ ምልክታችን ምን እናደርጋለን? እንደምራለን ማለት ነው። ስለዚህ ኤና ቢን ባንዴ እዚህ ጋር ጨርሰናቸው እናልፋለን ማለት ነው። የቢን ጥያቄ የኤና የቢን በዚህ መልኩ ከጨረስን የሲና የዲን ጥያቄ እንሰራለን ማለት ነው። የሲ ጥያቄ ምንድን ነው የሚለው? የሲ ደግሞ ኤ ዘ ፓወር ኦፍ 2 ከውጪ ስሪ ያለች። ይሄኛው ደግሞ ቅድም ካስታወሳችሁ ኤ ዘ ፓወር ኦፍ ኤም ከዛ ከውጪ ዘ ፓወር ኦፍ ኤን በሚለው ሎ ነው ማለት ነው። ኤ ዘ ፓወር ኦፍ ኤም ከዛ ከውጪ ዘ ፓወር ኦፍ ኤን በሚለው ሎ ነው ማለት ነው የምንሰራው። እንደዚህ ሲሰጥ የምናደርግ ነው የተባባልነው። እችን ወደ ማባዛት እንቀይራታለን የተባለው። ስለዚህ ኤ ዘ ፓወር ኦፍ ኤም ሲባዛ በኤን ነው የሚሆነው። ስለዚህን ጥያቄ ስንሰራ ምንድን ነው የምናደርገው? እችን ማባዛት ማድረግ ነው። 2 ታይምስ ሊሆንና መልሱ ኤ ዘ ፓወር ኦፍ 6 ይመጣል። ምክንያቱም 2 ታይምስ 3 6 ስለሆነ ማለት ነው። ሲን እንደዚህ ሰራን። ቀጥሎ ዲና ኢን እንሰራለን ማለት ነው። ሶ ዲና ኢ አንድ አይነት ስለሆኑ የሲን ጥያቄ ላጥፋውና የዲና ኢን ደግሞ አንድ እዚሁ ዋይት ቦርድ ላይ እሰራዋለሁ ማለት ነው። የዲ ደግሞ ምንድን ነው የሚለው? 2 ኤ ዘ ፓወር ኦፍ 4 ነው የሚለው። ስለዚህ ይህን ስንሰራ ዲስትሪቢዩት ማድረግ ነው የተባባልነው አይደለ? የተለያየ ቤት ሲኖረን እና ኮመን የሆነ ኤክስፖነንት ሲጠቀሙ ምን እናደርግ ነው የተባለው? ያንን ኤክስፖነንት ለሁለቱም ሼር እናደርጋቸዋለን። ስለዚህ ቺ 4 ለሁለቱም ሼር ትደረጋለች ማለት ነው። 2 ዘ ፓወር ኦፍ 4 እና ይሄ ዘ ፓወር ኦፍ 4 ይሆናል። 2 ዘ ፓወር ኦፍ 4 ማለት እናውቀዋለን፣ 2ን 4 ስናባዛ ማለት ነው። ስለዚህ 2 ታይም 2 ታይም 2 ታይም 2 16 ይመጣል። ከዛ እዚች ጋር ኤ ዘ ፓወር ኦፍ 4 አለች 16 ኤ ዘ ፓወር ኦፍ 4 ይሄ በዚህ መልኩ ይቀመጣል ማለት ነው። ይሄኛው የዲ አሰራር ነው። የኢ አሰራር ደግሞ ስንመጣ ከዲ የሚለየው ምንድን ነው? ይሄኛው ማባዛት ነው። 2 እና ኤ በውስጥ ታዋቂነት በማባዛት ምልክት ነው የተያዙት። የኢ ደግሞ የሚለያቸው ምንድን ነው? ይሄ ኦቨርቱ አደረገና እዛ ከላይ ፓወር 2ን ተጠቀመ። አዎ 2 ለሁለቱም ሼር ትደረጋለች፣ ግን ከዲ የሚለየው ጥያቄ ይሄ ማካፈል ነው ምልክቱ ኦቨር ስለሆነ ነው። ስለዚህ ስንሰራ ኤ ዘ ፓወር ኦፍ 2 ለሁለቱም ትሰጣለች፣ ለዚችኛው ሁለቱም ይሰጣል ማለት ነው። ስለዚህ መልሳችን በዚህ መልኩ ይቀመጣል። ከፈለግን ደግሞ 2 ዘ ፓወር ኦፍ 2 4 አድርገን እንዲህ እናስቀምጠዋለን ማለት ነው። ስለዚህ እንዳጠቃላይ ኤክስፖነንሻል ፈንክሽንን ማነው ሎ ኦፍ ኤክስፖነንትን በተመለከተና ኮመን የሆነ የኤክስፖነንትን ቤዚክ ሀሳብ ከመረዳት አንጻር በጥያቄ መልኩም በቲዮሪ ደረጃ ይህንን ይመስላል ማለት ነው። ማንኛውም አስተያየት፣ ጥያቄ ሊደግፈን የሚችለውን ነገርም ደግሞ ሁላችንንም ሊያበረታን የሚችለው ማንኛውንም ሀሳብ ኮሜንት ላይ ጻፉልኝ። ከዚያ ውጪ ለዛሬ እዚህ ላይ እንጨርሳለን ማለት ነው። በቀጣይ ሴሽን እስከምንገናኝ ድረስ እስከዛው ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።